ብዙ ሰዎች በትንሹ ከ500 ዩሮ 4000 ከዛ በላይም ዩሮ እየሰሩ ይገኛሉ። እናንተም እንግዲህ ይህንን የማሰሩበት ምክንያት ምንም ነገር የለም። አሁን ማሳያችሁን መንገድን ተከትላችሁ ይህን ስራ ከሰራችሁ ቢያንስ በወር 1000 ዩሮ መስራት ትችላላችሁ። ይህን ስራ እንግዲህ አብዛኞቻችሁ የተለያየ ቦታ ላይ ሰምታችሁት ሊሆን ይችላል። ይህንን ስራ የምትሰሩበት መንገድ አፊሊየት ማርኬቲንግ ነው። ማለትም አንድ ድርጅት ዩዘሩን ለማብዛት በሚፈልግበት ሰዓት ላይ በተለያየ መንገድ ፕሮሞሽን ያሰራል። ከዛ ውስጥ እንግዲህ አፊሊየት ነው ቀጥታ ለኢንፍሉዌንሰሮች ገንዘብ ሳይከፍል፣ ነገር ግን ተጠቃሚዎችን እነኛ ኢንፍሉዌንሰሮች በተለያየ መንገድ ወደ እነሱ ባመጡላቸው ቁጥር እንደ ጊፍት ወይም እንደ ቦነስ የተለያዩ መጠን ያላቸውን ሪዋርዶችን ይሰጣሉ ማለት ነው። ይህም ስራ እንግዲህ ላይክ እንደዛው ነው። ማድረግ የሚጠበቅባችሁ የተለያዩ ሰዎችን መጋበዝ ብቻ ነው። ስጋብዟቸው ግን እንደ ሌሎቹ አፊሊየት ስራዎች አይደለም። በጣም ትልቅ መጠን ያለው ዩኤስዲቲ ወይም ደግሞ ዩሮ እንዳላችሁበት ሀገር ከረንሲ ይለያል። ማለትም ዱባይ ካላችሁ ድርሃም ነው፣ ዩናይትድ ስቴትስ ካላችሁ ደግሞ ዩኤስዲቲ ነው፣ ጀርመን ምናምን ካላችሁ ደግሞ እንግሊዝ ካላችሁ በዩሮ ነው። እኔ ያስከፈኩት ጀርመን ባለ ሰው ስለሆነ በዩሮ ነው የሚቆጥረው። በዚህ ምክንያት እንግዲህ አንድ ሰው ኢንቨስት ስታደርጉ እንዳለው ሶሻል ሚዲያ መጠን ማለትም የዩቲዩብ ወይም ደግሞ የኢንስታግራም እና ደግሞ የቲክቶክ ከ1000 ፎሎወርስ በላይ ካላቸው በዛ አውቶራይዝ ስታደርጉ ነው ወደዚህ አፊሊየት ፕሮግራም የምትቀላቀሉት። እንደምጋብዙ ሰው መጠን እንግዲህ ከ10 ዩሮ ትልቁ የሚባለው እስከ 60 ዩሮ ድረስ ልታገኙ ትችላላችሁ። ይህንን የገንዘብ መጠን የሚወስነው እንግዲህ አካውንቱን ከከፈታችሁ በኋላ አውቶራይዝ በሚደረግበት የሶሻል ሚዲያ አካውንት ማለት ነው። በሶሻል ሚዲያ አውቶራይዝ ማድረጋችሁ የሚያስፈልግበትን ዋና ምክንያትን ምነግራችሁ ይሆናል። ነገር ግን ስኬሉን በደንብ ላስረዳችሁ። በደንብ ልታሰምሩበት የሚገባው ነገር 1000 ፎሎወርስ ያለውና 100,000 ፎሎወርስ ያለ ሰውን በምትጋብዙበት ሰዓት ላይ እኩል ሪዋርድ አታገኙም። ከፍተኛ ፎሎወርስ ወይም ደግሞ በዩቲዩብም ሊሆን ይችላል ትልቅ ሰብስክራይበር ያለ ሰውን በምትጋብዙበት ሰዓት ላይ አውቶራይዝ የሚያደርግበት አካውንት ማለት ነው የምታገኙት ሪዋርድ በጣም ሂውጅ ነው። 60 ዩሮ ማለት ቀላል ነገር አይደለም። በሶሻል ሚዲያችሁ እንግዲህ አውቶራይዝ ማድረግ የሚጠበቅባችሁ ለምን ምክንያት እንደሆነ ላብራራላችሁ። አሁን እዚህ ጋር በመጀመሪያ ደረጃ እዚህ ጋር አፊሊየት ነው። አፊሊየት ማለት ደግሞ ኢንፍሉዌንሰር መሆን አለባችሁ። የተለያዩ ሰዎችን እንግዲህ አፊሊየት ሊንካችሁን ተጠቅማችሁ ለመጋበዝ የተለያዩ ሶሻል ሚዲያዎችን መጠቀም አለባችሁ። ከሜዳ እንግዲህ ሰው አይገኝም። የሆነ ሶሻል ሚዲያ ሊኖራችሁ ይገባል፣ ኢንቫይት የምትሰበስቡበት ማለት ነው። ለምሳሌ ቲክቶክ ካላችሁ የውጭ ኦዲየንስ ካላችሁ እነኛን ሰዎችን መጋበዝ ትችላላችሁ። ዩቲዩብም ካላችሁ የተለያዩ ቪዲዮዎቻችሁ መሀል ወይም ደግሞ ኮሚኒቲ ላይ ፖስት እያደረጋችሁ ከኢትዮጵያ ውጭ ያሉ ሰዎችን ጋብዛችሁ በዚህ ፕሮግራም አማካኝነት ገንዘብ ሜክ ማድረግ ትችላላችሁ። እዚህ ጋር ግን እንድታውቁት የምፈልገው ነገር ይህ ፕሮግራም ኢትዮጵያ ውስጥ ሆናችሁ አይሰራም። ማለትም ኢትዮጵያ ውስጥ ሆናችሁ አካውንቱን መክፈት ነው የማትችሉት። ነገር ግን ውጭ ዘመድ ካላችሁ ወይም ደግሞ ውጭ ሀገር የምትኖሩ ከሆነ ይህንን ፕሮግራም መስራት ትችላላችሁ። ውጭ ሀገር ባለ ሰው አካውንት አስከፍታችሁ ከዛ በኋላ አፊሊየት ሊንካችሁን ይሰጣችኋል። ያንን አፊሊየት ሊንካችሁን እንግዲህ በተለያዩ ሶሻል ሚዲያ ላይ ሼር እያደረጋችሁ ሰዎች እንዴት አድርገው መመዝገብ እንደሚችሉ የሚያሳይ ቪዲዮም እየሰራችሁ በደንብ አድርጋችሁ እያስረዳችኋቸው አካውንት በሚከፍቱበትና አውቶራይዝ በሚያደርጉበት ሰዓት ላይ ጠቀም ያለ ሪዋርድ ታገኛላችሁ ማለት ነው። ይህንን እንግዲህ እንደ ቀልድ አትዩት። ብዙ ሰዎች በትንሹ ከ500 ዩሮ 4000 ከዛ በላይም ዩሮ እየሰሩ ይገኛሉ። እናንተም እንግዲህ ይህንን የማሰሩበት ምክንያት ምንም ነገር የለም። በመጨረሻም እንግዲህ በምን አይነት መንገድ ነው ፔይአውት የምታደርጉት? የሰራችሁትን ገንዘብ የምታወጡበት መንገድ ፔፓል ነው። ፔፓል እንግዲህ ኢትዮጵያ ውስጥ ሆናችሁ አይሰራም። ነገር ግን የሚከፍትላችሁ ወይም ደግሞ ከኢትዮጵያ ውጭ ከሆናችሁ ማንኛችሁም አክሰስ ማድረግ የምትችሉት ነገር ስለሆነ ይህን ያህል የሚካበር ነገር አይደለም። ኢትዮጵያ ውስጥ ሆናችሁ የሚቻል ቢሆን የምታወጡበት መንገድ ትንሽ ሊከብዳችሁ ይችላል። ቢቻል እንኳን ኢትዮጵያ ውስጥ የተለያዩ ሰዎች አሉ በፔፓል በኩል ትንሽ ኮሚሽን ከፍላችኋቸው ብራችሁን የሚሰጧችሁ ማለት ነው። በእነኛ በኩል ገንዘባችሁን ማውጣት ትችላላችሁ። ነገር ግን እዚህ ጋር ከኢትዮጵያ ውጭ ሆናችሁ ነው ይህንን አካውንትን የምከፍቱት። ስለዚህ ያ የሚከፍትላችሁ ሰው ከኢትዮጵያ ውጭ ከሆነ የፔፓል አክሰስ አለው ማለት ነው። ስለዚህ በሱ በኩል ዊዝድሮ ማድረግ ትችላላችሁ፣ ከዛ ይልክላችኋል ማለት ነው። እዚህ ጋር ግን እንድታውቁት የምፈልገው ነገር አካውንታችሁን እንዲከፍትላችሁ የምትልኩት ኢሜል አዲስ ኢሜል ከፍታችሁ ብትልኩለት፣ ሲቀጥል ደግሞ በጣም የምታምኑት ሰው መሆን አለበት ወይም ደግሞ ቤተሰብ መሆን አለበት። ምክንያቱም የምትልኩለት ሶሻል ሚዲያ ቲክቶክ ሊሆን ይችላል፣ ዩቲዩብ ብዙ የለፋችሁበት ነው። ዝም ብላችሁ ላገኛችሁት ሰው በምትልኩበት ሰዓት ላይ አካውንታችሁን ሊሰርቅባችሁም ስለሚችል ይሄ አይታወቅም፣ መጠንቀቁ ጥሩ ነው። በምታውቁት ሰው በኩል እያስከፈታችሁ ይህንን ፕሮግራምን መቀላቀል ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እንዴት አድርጋችሁ መክፈት እንደምትችሉ። ሲቀጥል ደግሞ ወደዚህ አፊሊየት ፕሮግራም ለመቀላቀል የሚያስችላችሁ ሊንክ ቴሌግራም ላይ አስቀምጬላችኋለሁ፣ ገብታችሁ መቀላቀል ትችላላችሁ። አሰራሩንም በደንብ የሚያሳይ ቪዲዮ ስላለ ይህን ያህል የሚከብዳችሁ ነገር የለም። ጥያቄ ካላችሁ ደግሞ እዛው ቴሌግራም ላይ ወይም ደግሞ እዚሁ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው እንዳለ ሼር አድርጉላቸው። ይህንን ቪዲዮ እንግዲህ ላይክ በማድረግ ብዙ ሰዎች እንዲጠቀሙ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ